ጭካኔና ክህደት ሱስሽ ስለሆነብሽ መርዘሽ ገለሽ ይሆናል። እኔ ምንም አላቅም። እየፎከረ መጣ፣ ወደቀ። ይኸውልሽ አፍሽን ዝጊና ቶሎ ብለሽ ከዚህ ቤት ውጪ። አቤት ለክህደት ያለሽ ፍቅር! አሁን ምን ልሆንልሽ ስትባባይ የነበረሽ ሰው አንዴ በቅጽበት ስትክጂ እንኳ አይከብድሽም? አንቺ ልክስክስ! አሁን ቀጥ ብለሽ ዙሪና ውጪ። ቲቶ የኔ ባል ነው ያልሽው? እስስት ነሽ። እውነቱን ልንገርሽ፣ እስስት ነሽ። ታማኝ ታማኝ። አሁን ሳይነቃ ቶሎ መውጣት አለብን። ለአንተ ብዬ እኮ ነው ራሴን አደጋ ላይ ጥዬ እንዳይጎዳህ የመታሁት። እባክህ ቶሎ አሁን እንውጣ። ይሄ ፈተና አይደለም። እሱ ሊገልህ ይፈልጋል፣ እሷ ደግሞ እንረጋጋ እያለች ነው። ለዛ ነው እሱ ከእሷ ተደብቆ ሊገልህ የመጣው። ፈጣሪ ሆይ የዚህ ልጅማ ከዚህ ቤት አውጥቼ እንዲጠፋ ማድረግ አለብኝ። ሰውዬ የምሰማ ከሆነ እኔ እንደዚህ አይነት ርካሽ ተልካሻ ሰው አይደለሁም። አለቃነትህ ስራዬ ላይ እንጂ ገላዬ ላይ አይደለም። እስዊት ቲቶዬ፣ በዚህ ሌሊት ደግሞ የት ሂዶ ነው? እየተርበተበተችና እየተንቀጠቀጠች ወደ ታማኝ ክፍል ትገባለች። ቲቶ፣ በሩን ደግሞ ማን ከፈተው? አምላኪ ወይ! ኧረ ከዚህ ጉድ አውጣኝ። አንተ ማን ነው እንደዚህ ያደረገው? አንተ ከሃዲ! መቼም ራሱ ወድቆ አይደለም እዚህ ክፍል ያላችሁት አንተና እሱ ናችሁ። ምንድን ነው ያደረግከው? አንተ ከዚህ ቤት በህይወት ልትወጣ? ሬሳ ነው የሚወጣው። ታማኝዬ፣ የኔ አባት፣ የኔ የዋህ፣ የኔ ደግ፣ ስለምንህ በፈጠረ ይሁንብህ። ተው ይቅርብህ። የማይሆን ነገር እንዳታደርግ እባክህ። እሱ ነገር ጥሩ ነገር አይወጣውም። ይኸውልህ ታማኝዬ፣ በፍጹም እኔ እኮ አንተ ላይ ጨኮንኩ አይደለሁም። አንተ እንደምታስበው አይደለም። ዞራ፣ ቆይ ምን ሆኜ ነው? ምን እንደሆንኩ አላውቅም። ጭንቅላቴን ግን እያመመኝ ነው። እሱ አይደለም፣ ከኋላ ሌላ ሰው መጥቶ ነው የመታኝ። እሱ ተኝቶ ነበር። ታማኝ የሚለው እውነት ነው እንዲህ? አንቺ ነሽ እንዲህ የመታሽኝ? ቀድሞም አትግደለው እያለች ስትከራከረኝ የነበረችው እኔን ልታስወግደኝ አስባ ነው ማለት ነው። አዎ እሷ ናት ያደረገችው። አይ ተሳስቻለሁ። እሷ ልታደርገው በጭራሽ አችልም። አዎ ሰራተኛዋ ነች። ከእሷ ውጪ ማንም ሊሆን አይችልም። ስሚ አንቺ፣ ምንድን ነው ያደረግሽኝ? ለዛሬ ማስረጃ ስለሌለኝ አመልጠሻን። ለዛሬ አልፌሻለሁ። ለወደፊቱ ግን አንላቀቅም። ተኝ ቆንጅት፣ ሌላ ጊዜ በሰፊው እናወራለን። ምን ነው ተደብቀሽ እያዳመጥሽ ነው እንዲህ? ከዚህ በፊት ስታደርጊያቸው የነበረው አሁን ትዝ ብለውሽ አላስተኛሽ አለ እንዲህ? የምከፍልሽ እኮ በሁሉም ነገር እንድታገለግኝ ነው። ሰራተኛ ስትባሉ ትእዛዝ እንጂ ስትለመኑ አይገባችሁም አይደል? ቲቶ፣ ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን እስዊት ክፍል 3 አበይት ትዕይንቶችን እንዲሁም ክስተቶችን የምናደርሳችሁ ይሆናል። ከዚህም በተጨማሪ በክፍል 4 ወደፊት የሚከሰቱ ቅድመ ሁኔታዎችን ልናደርሳችሁ ወደን። ታዲያ በቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ቲቶና ዞራ አሁን ላይ የናጠጠና እጅግ የተጧጧፈ ፍቅር ላይ ናቸው። በዚህ ሁኔታ ላይ ግን ሰላም ያልሰጣቸው የታማኝ እዚህ መታገት ቲቶ ሲነጋም ሲመሽም ካልገደል ነው እያለ ዞራን ያስጨንቃታል። ታዲያ እሷ ጊዜ እንስጠው፣ ምክንያቱም ይህ ሰውዬ ከተገደለ የመጀመሪያዋ ተጠያቂ እኔ ስለሆንኩኝ፣ ስለዚህ እስር ቤት ወርዳለሁ ትለዋለች። ታዲያ በሀሳቧ ያልተስማማው ቲቶ ከመኝታው ተደብቆ እሷ ሳታየው ተነስቶ ሌሊት ሽጉጡን አውጥቶ ወደ ታማኝ ያመራል። ታማኝን ሊገድለው ልክ ክላሱን ከፍቶ ሽጉጡን ደግኖ አንተ ከሃዲ፣ በል እንግዲህ አንተ ጥሩ ጓደኛዬ ነህ፣ መቼም መንግስተ ሰማያት እንደምትቀበል ተስፋ አደርጋለሁ በማለት እጅግ በጭካኔ ሊገለውና ማለት ሊያሰናብተው ከፊት ለፊቱ ሽጉጥ ደቅኖ እንዳለ ከየት መጣች ሳትባል ሰራተኛዋ እስዊት ግን ከኋላ አናቱን ብላ እዛው ደፋችው። በዚህ ሁኔታ ላይ ታዲያ ቲቶ ራሱን ስቶ እዛው ላይ ይደፋል። ከተወሰነ ሰዓታት በኋላ ታማኝም ሲነሳ ከአጠገቡ ሽጉጥ ይዞ ተደፍቶ ያየዋል። ወዲያውኑ ሽጉጡን አነሳና መሳቢያ ውስጥ ይደብቃል። ታዲያ ከፊት ለፊቱ የተመለከታት እስዊት ነበረችና እባክሽን አሁን ከዚህ ውጪ፣ ከተነሳና እሷም ከመጣች ይገሉሻል፣ እባክሽን ነፍስሽን አትርፊ ይላታል።
እሷም አንተንም እኮ የሰውዬ ከተነሳ ወደኋላ አይልልህም፣ ምክንያቱም ሊገል ሲል ነው ከኋላ መጥቼ የመታወት ትለዋለች። እሷም በበኩሏ መማፀንና መለመን ጀመረች። እባክህ ነፍስን አትርፍ፣ ከዚህ መውጣት አለብን በማለት ስትለው እባክሽን አሁን በዚህ ሌሊት ወጥተን መጠለያ እንኳ የለንም በማለትም ይማጸናታል። እሷ ግን እባክህን ይህ ጉዳይ በጣም አስቸጋሪ ነው፣ ከወጣን ምናልባትም የሆነ መጠለያ የሚባል ነገር አናጣም፣ እባክህ ከዚህ ቤት እንውጣ እያሉ በሚጨቃጨቁበት ሰዓት ወዲያውኑ ዞራ ከመኝታዋ ተነስታ እጅግ ከወደፊትም ከኋላም እንዲሁም ደግሞ ከጎኗ የነበረው ቲቶን ስትመለከት ልታገኘው አልቻለችም። ታዲያ ቲቶ ቲቶ እያለች እየተጠራችና እየተርበተበተች በቀጥታ ወደ ታማኝ ክፍል ታመራለች። ታማኝና ሰራተኛዋ ስዊት ወዲያውኑ በቅጽበት ተስማምተው እሷም ወደ ክላሷ እሱም ወደ ምኝታው እንደገና ተመለሱ። ታዲያ ዞራ በቀጥታ አቶ ታማኝ ክፍል ስትገባ እሱ ተኝቷል። ባለቤቷ ቲቶ ግን አጠገቡ ተደፍቶ ታየዋለች። አንተ ጨካኝ አደረግከው አይደለ? ምንድን ነው ያደረግከው? ማን ነው እንደዚህ ያደረገው? አይ እየፎከረ መጣ። እዚህ ወድቆ ነው ያገኘሁት። ራሱ ማን እንደመታው አላቅም። ይልቅ አንቺ ጥሩ ሁኔታ ላይ ስላለሽ አንቺኑ ልጠይቅሽ። ምክንያቱም አንቺ ጭካኔና ክህደት ሱስሽ ስለሆነ መርዘሽ ገለሹ ቢሆንስ? እኔ ምንም አላቅም። እየፎከረ መጣ፣ ካጠገቤ ወደቀ በማለትም ነገሩና ወንጀሉን ወደ እሷ ያዞረዋል። በዚህ ሁኔታ እጅግ በጣም የተደናበረችውና የተደናገጠችው ዞራ ባለቤቷን ቲቶን ለማንሳት ቲቶዬ፣ የኔ ፍቅር፣ የኔ ባል በማለትም ከአንገቱ ቀና ስታደርገው በማለትም አሁን ከራሱ ከሰመመንም ይነቃል። በቃ ነቃ፣ እሰይ እልልል በማለት እጅግ እየተርበተበተችና እየተደናገጠች ማን ነው ምንድነው ያደረገኝ በማለትም እሱ ተነስቶ ጥያቄን ያቀርብላታል። ታዲያ ቲቶም ምን እንደሆንኩ አላቅም፣ ማን እንደመታኝ አላቅም፣ ጭንቅላቴን ግን እያመመኝ ነው። እሱ ተኝቶ ነበር፣ ከኋላዬ የሆነ ሰው መጥቶ ነው የመታኝ። እውነት እሱ እንደሚለው አንቺ ነሽ እንዴ? በማለት አሁንም እሱም ወደ ኋላ ዞርና ቲቶ ዞራ እንደመታችው ይጠይቃታል። ታዲያ ሁሉም ነገር ግራ የሆነበት ቲቶ ከዛ ክፍል አንገቱን እየነቀነቀ እንዲህ እያወዛወዘ ወዲያውኑ ይወጣል። ቀድሞም አትግደለው ስትለኝ የነበረው በቃ ስትከራከረኝ የነበረው እኔ ልታስወግደኝ አስባ ነው። አዎ በቃ እሷ ናት ያደረገችው በማለት ያ ሙሉ ሀሳቡን ወደ ዞራ ያዞራል። ታዲያ ከተወሰነ ጊዜ ከራሱ ጋር መሟገትና መከራከር ከሆነ በኋላ በተወሰነ ደቂቃ ማለትም ሀሳቡን ቀይሮ አይ በጭራሽ እሷ ልትሆን አትችልም፣ እሷ አታደርገውም፣ ኑራማ እንደዚህ አታደርገኝም፣ አዎ ሰራተኛዋ ነች በማለት በቀጥታ ወደ ሰራተኛዋ ወደ ስዊት ክፍልም ያመራል። እሱ ሰራተኛዋ ስዊት ክላስ ሲገባ ግን እሷ እልም ያለ እንቅልፍ ላይ እንደሆነች አስመስላ ተኝታ ነበር። ታዲያ ከተኛችበት ሲቀሰቅሳት አንቺ ምንድን ነው ያደረግሽኝ? አንቺ ነሽ አይደል የመታሽኝ? በማለትም እጅግ ከእንቅልፏ ቀስቅሶ ያደናብራትና ያስደነግጣት ጀመር። ታዲያ ስዊትም ትነሳና በቃ ይቅር በለውት ጋሽ፣ እኔ ነኝ ሰውን የምመታውት፣ ኧረ ይቅር በለውት፣ እኔ እልም ያለ እንቅልፍ ነበርኩ፣ የት እንኳን እንደተኛሁኝ አላቅም በማለት የመንተፍረቷን ለሰውየው ትመልስለታለች። ታዲያ በዚህ እጅግ የተደናገጠችውና የተደናበረችው ሰራተኛ የምትመልሰው አታ እጅግ ትርበተበትም ጀመር። ታዲያ ቲቶም ለጊዜው ቢሆን እፎይታ አግኝተሻል፣ ይኸውልሽ ለዛሬ ማስረጃ ስለሌለኝ አመልጠሻል፣ ለዛሬ አልፍሻለሁ፣ ለወደፊቱ ግን አልነላቀቅም፣ ተኝ ቆንጅት፣ ሌላ ጊዜ በሰፊው እናወራለን በማለትም ከእሷ ክላስ ወዲያውኑ ይወጣል። ታዲያ ቲቶ ከስዊት ወዲያው እንደወጣ ስዊትም የቤት ሰራተኛዋ ስዊትም ፈጣሪ ሆይ የዚህን ልጅማ ከዚህ ቤት አውጥተን እንዲጠፋ ማድረግ አለብኝ። ይሁንና ቲቶ ልክ ከቤት ሰራተኛዋ ከስዊት እንደወጣ በቀጥታ የተመለሰው ወደ ታማኝ ነበር። ታማኝን ታዲያ ካጠገቡ ከፊት ለፊት ሲያየው አንተ ውሻ ሽጉጡን የት አለ? መቼም ሽጉጥ ይዤ የመጣሁት ልሸልምህ አይደለም፣ ልገልህ ያመጣሁትን ሽጉጥ የት ጣልኸው? በማለትም እጅግ በጩኸት ይጠይቀውም ጀመር። ነገር ግን ታማኝ እኔ አላየውም፣ ሽጉጥ ይዘህ እንደመጣህም አላስተዋልኩም ነበር፣ በቃ ልትገለኝ ጨክነህ መተህ ነበር ማለት ነው በማለት ነገሩ እንዳልገባውና እንዳላወቀ ይሆንበታል።
ታዲያ ነገሩ ግራው የገባቸው ቲቶና ዞራ በቀጥታ ከዛ ክላስ ይወጡና ወደ መኝታ ክላሳቸው ያመራሉ። ታዲያ መኝታ ክላሳቸው ሆኖ ቆይ አንቺ ምንድን ነው የምታስቢው? ይኸው እየተከራከርሽ እስካሁን እንግደለው ብለሽ አንግደለው ይቆይ እያልሽ በቃ ብዙ ነገሮቻችን እያበላሻሸብን ነው በማለት ግትር ሀሳቡን አሁንም ያቀርብላታል። ይኸውልህ የኔ ፍቅር እኔ እኮ ቢሞት ጠልቻ አይደለም። ነገር ግን ከሱ መሞት ጀርባ ብዙ ነገሮች ይበለሻሹብናል። በተለይ ደግሞ የመጀመሪያው ተጠያቂ እኔ ባለቤቱ ስለሆንኩ እኔ ላይ ነው። ስለዚህ እስር ቤት እወርዳለሁ። ታዲያ ይህ ሁሉ በጣም ከባድ ነው በማለትም ልታባብለውና ልታስረዳው ብትሞክርም ያዳቆነ ሰይጣን ሳያቀስ አይተውምና እሱን እኔ ካልገደልኩ እዚህ ቤት ሰላም አይሰጠኝም በማለት የመጨረሻ ሀሳቡን ይጠቅስላታል። ታዲያ ምንም እንኳ ምርጫ የሌላት ዞራ በሀሳቡ ተስማምታ በቃ ይሁን እንደፈለግክ አድርግ፣ መጨረሻውን እራስ እዛው ትጋፈጣለህ በማለትም ሀሳቡ ተስማምታ እንዲገለውም ወስና ወዲያውኑ ተኛች። እሱ ልክ እሷ እንቅልፍ መያዟን ተከትሎ ከምኝታው ይነሳና በቀጥታ ሽጉጡን ይዞ ወደ ታማኝ ክፍል ያመራል። ከታማኝ ክፍል ሲደርስ እንደገና ሀሳቡን ቀየረና ወደ ሰራተኛዋ ወደ ስዊት ክላስም ይገባል። ምክንያቱም አሁን በውበቷና እጅግ በቁንጅናዋ ተማርኮ እሷንም ሊያባልጋት ይፈልጋል። ታዲያ ወደ እሷ ገባና ይህንን ክርክራቸውን ይህንን ስምምነታቸውን በሳተኛ አጠገባቸው ካለ ክላስ ሆና ሁሉንም ነገር ታዳምጣቸው ነበር። የተናገሩትን የተወያዩትንና ስምምነት የደረሱበትን ሀሳብ አንድ በአንድ ሰራተኛዋ ስዊትም ደርሳበታለች፣ ሰምታቸዋለች። ታዲያ እንግዲህ በቀጥታ አቶ ቲቶ ወደ ስዊት ሲገባ እሷ ትርበተበት ትንገጠቀጥና እንዲሁ በጣሙኑ ትጨነቅ ነበር። አንቺ ምን ያርግበተብትሻል? ምን እያረግሽ ነው? በዚህ ሌሊት ምን እየሰራሽ ነው ብሎ ሲጠይቃት አይ ውሃ ልጠጣ በማለት ሀሳቧን ልታስረዳው ስሞክር እንሱ ግን የመጣበት ጉዳይ ሌላ ስለሆነ በቃ ሁሉንም ነገር ተይው፣ አሁን ሚስቴ ተኝታለች፣ ስለዚህ ወደ ክላስሽ እንሂድና በቃ የራሳችን ጊዜ እናሳልፍ በማለት እሷን ሊጠቀምባት ይፈልጋል። እሷ ግን እጅግ ደንግጣ ኧረ ይቅር ይበላዎት ጋሼ፣ አንተ እኔ እንደዚህ አይነት ሰው አይደለሁም። ታዲያ እውነታውን ብትነግረውም የሚማዘዙን ያላቆመው ቲቶ እሷ ግን የዋዛ አይደለችም። ሰውዬ የምሰማ ከሆነ እኔ አንድ ጊዜ ተናግሬያለሁ፣ እንደዚህ አይነት ርካሽ ተልካሻ ሰው አይደለሁም፣ ውጣልኝ በማለት ብታስረዳውም ነገር ግን እሷን ለማባለግ እሷን ለመጠቀም ሲያባብላትና ሲያሽኮረምማት ገላዋንም ሲደባብሳት አንተ ሰውዬ እረፍ፣ ሰራተኛነት ርካሽ አይደለም፣ አለቃነት ደግሞ ስራዬ ላይ እንጂ ገላዬ ላይ አይደለም በማለት እጅግ አሁን ላይ እንደማይተዋትና የመጨረሻ ሊጠቀምባት እንደሚፈልግ ስለተረዳች በቴስታ አውልቃ እዛው ጣለችው። አንበሳ ስዊት ታዲያ በማስቀጠልም ትሰማኛለህ፣ እኛ ሰራተኞች ነን፣ ሰርተን የምናበላችሁ ከሌብነት ምንም ይሻላል ብለን ነው። ሌብነት፣ ስርቆት፣ ብልግና አቅቶን አይደለም። ታዲያ በዚህ እጅግ የተበሳጨችውና የተናደደችው ስዊት ከዛ ክላስ እሱን በቴስታ ብላ ከጣለችው በኋላ ትወጣለች። ሌላኛው ጉዳይ ዞራ አጠገቧ የነበረው ፍቅረኛዋ ማለትም ቲቶ በውሳኔ በጣሙን ጨክኖ ታማኝን ሊገለው እንደወጣ ስላወቀች ወዲያውኑ ከተወሰነ ደቂቃዎች በኋላ ተነስታ ወደ ታማኝ ክፍል ታመራለች። ታዲያ ወደ ታማኝ ክፍል ስታመራ ቲቶን ልታየውና እንዲሁም አዛ ውስጥ ልታገኘው አልቻለችም። በቀጥታ ከፊት ለፊት የተመለከተችው ታማኝን ብቻ ነበር። ታማኝ ታዲያ ወዲያውኑ ከመሳቢያ ሽጉጥ አወጣና አንገቷ፣ ጉሮሯ ላይ፣ ግንባሯ ላይ ይደቅንባታል። ታዲያ እጅግ በጣም ደንግጣ በጣም ተርበትብታ ታማኝዬ፣ የኔ አባት፣ የኔ ዋህ፣ የኔ ደግ፣ ስለምንህ በፈጠረህ ይሁንብህ፣ ተው፣ ይቆጫል፣ የማይሆን ነገር እንዳታደርግ እባክህ ልለምንህ፣ እሱ ነገር ጥሩ ነገር አይወጣውም። አፍሽን ዝጊና ቀጥ ብለሽ ከዚህ ቤት ውጪ። ይኸውልህ ታማኝዬ፣ በፍጹም እኔ አንተ ላይ እኮ እምጨክን ሰው አይደለሁም። አንተ እንደምታስበው አይደለም። አሃ በጣም ራርተሽልኝ ነዋ አይደል? እንደዚህ እየለመንኩሽ የተጫወትሽብኝ። ይኸውልህ ታማኝዬ፣ ይህ ሁሉ ሀሳብ የቲቶ ነው። እኔ አይደለም በቃ አንገለውም፣ ኧረ ተው እንተው ስለው እሱ ግን እንግደለው እያለ ነው። አቤት ለክህደት ያለሽ ፍቅር! አሁን ምን ልሆንልሽ ስትባባይ የነበርሽ ሰው አሁን ስትክጂ አይከብድሽም?
ታዲያ በዚህ ሁኔታ ላይ ያለ ከዛ ክላስ ሽጉጡን ደቅኖ ከክላሱ በቀጥታ ያስወጣታል። አስወጥቶ ልክ እጅ ወደ ላይ አድርጎ ወዲያውኑ እንዳስወጣት ከፊት ለፊቱ አቶ ቲቶ ከሰራተኛዋ ክላስ ይወጣል። ሲወጣ ግን የተመለከተው ባለቤቱ ዞራ ላይ ታማኝ ሽጉጥ ደቅኖባት ይመለከታል። እጅግ ተርበተበተ፣ በጣም ሆኖ ደነገጠ። ና አንተ ናዚ ተሰለፍ በማለት እሱንም ልክ ዞራ አጠገብ አደረገና ሁለታቸውንም ያስቀባጥራቸው፣ እንዲሁም የሚያደርጉ ያሰቡትን ሁሉ ያዘረዝራቸው ጀመር። ታዲያ ቲቶን በተራው እየለመነው እንዲሁ እየተማጸነው ተው ይሄ ነገር ጥሩ አይሆንም ታማኝዬ እባክህ እያለው ስለነበር በቀጥታ ከአንድም ሁለትም እጅግ ቃላታችን እየተመላለሱ ባለበት ሁኔታ ቲቶ የታማኝን ሽጉጥ ከእጁ ይቀማዋል። ታዲያ አሁን ላይ ከእጁ ከቀማ በኋላ እሱን ለማጥፋት እሱን ለመሸኘት እጅግ የጭካኔ ሀሳብም የጭካኔ ልቡም እጅግ በጣም ሆኖ ጠንክሮበታል። ወዲያውኑ ዞራም ልክ ሽጉጡን መቀማቱን አየችና አዎ የኔ ባል ቲቶዬ የኔ ፍቅር ግደለው በማለትም እሷም ታበረታታው ጀመር። ታዲያ ግን ሊተኩስ ሲል እጅግ በጣም ጨክኖ ሊገለው ሲልም ሰራተኛዋ ከክላሷ ትወጣና ወዲያውኑ ገፍትራ በአፍጤም ብራው ትደፋለች። ታዲያ አሁን ላይ ነገሩ ታማኝን ከሞት አፋፍ የመለሰችው ለአንዴም ለሁለተኛ ጊዜም የቤት ሰራተኛዋ እስዊት ራሷን አደጋ ላይ ጥላ ነው። በሚቀጥለው ክፍል ምን ሊከሰት ይችላል? በተለይ ደግሞ እስዊትን አሁን ላይ ነገሮችን ሁሉ እሷ እያደረገችና እሷ ለቲቶ ያላት እጅግ በጣም የጭካኔ ሀሳብ ሲረዳ ቲቶም ከዚህ ሲነሳ ምን ሊያደርጋት እንደሚችል መገመት አይከብድም። በሚቀጥለው ክፍል ይህንን የምንመለከተው ጉዳይ ይሆናል። እውነት ታማኝ አሁንም ጨክኖ እንዲሁም ደግሞ እስዊትም አብረው ተስማምተው ከዚህ ቤት ይወጡ ወይስ ደግሞ አሁንም ለመጋፈጥ እዚህ ቤት ይቆዩ የሚጠበቅ ጉዳይ ነው። ውድ የቻናላችን ተከታታዮች አብራችሁን ስለቆያችሁ ከልብ እያመሰገን ይህንን ቻናል ሰብስክራይብ